እባካችሁ ባታስተላልፉት እንኳን ቮይሱን ጨርሳችሁ ስሙት። ስለዚህ ነገር እናስብ። በጸሎት ሰዓት ለምን የእንቅልፍ ስሜት ይሰማናል? ለ3 ሰዓት የሚቆይ ፊልም ለማየት ግን ንቁ ነን። መጽሐፍ ቅዱስን ስናነብ ለምን ይደብረናል? ሌላ መጽሐፍትን ስናነብ ግን የሚያስደስተን። ስለ እግዚአብሔር የሚያወሩ መልእክቶችን እንዳላየ ማለፍ ለምን ቀለለብን? ሆኖም የቀልድ ሲሆን የምናሰራጨው። ለምን የጸሎት ስፍራዎች አነሱ? መጠጥ ቤቶችና ጭፈራ ቤቶች ሲበዙ። የተለያዩ ዝግጅቶችን መታደም የሚያስደስተን፣ ከእግዚአብሔር ጋር ህብረትን ማድረግ የሚከብደን። ስለዚህ ነገር አስቡ። ይህንን ነገር እያሰራጫችሁ ነው ወይስ ይህን እንዳላየ ሆናችሁ ታልፋላችሁ? ምክንያቱም እናንተን ደስተኛ ያደርገናል ብላችሁ የምታስቡት ዳይ ስለሆነ። ይህንን ለሁሉም ጓደኞቻችሁ አሰራጩ። 80% የምትሆኑት በእርግጠኝነት ይህን መልእክት አታሰራጩ። እግዚአብሔር አለ፣ በምድር የካዳችሁኝን በፍርድ ቀን እክዳችኋለሁ። ልክ አንድ በር ሲዘጋ ጌታ 2 ይከፍታል። እግዚአብሔር 2 በር ከከፈተላችሁ ደግሞ ይህንን መልእክት ለሁሉም ሰው ላኩ፣ እኔን ጨምሮ። እግዚአብሔር አይፎን ባይኖረውም የእኔ ተመራጭ ቁጥር ነው። ፌስቡክ አይጠቀምም ግን ምርጥ ጓደኛዬ ነው። ትዊተር ባይጠቀምም እኔ እስካሁን እከተለዋለሁ እና ያለምንም ኢንተርኔት ኔትወርክ እኔ ግን ከእርሱ ጋር ተገናኝቻለሁ። ቴሌግራም ላይ ባይኖርም ግን ሁልጊዜ በመስመር ላይ ነው። ይህንን መልእክት አስተላልፉ። እግዚአብሔር ከእናንተ ጋር ይሆናል። 5 ሴኮንዶችን በመጠቀም ስለ እግዚአብሔር ፍቅር ለ12 ሰዎች ንገሩና የ12 ወራትን በረከትን ተቀበሉ። እኔ ራሴን ከእናንተ ጀምሬያለሁ። አንድ የ78 ዓመት አባት ራሳቸውን ስተው ወደ ሆስፒታል ይወሰዳሉ። ለ24 ሰዓታት የሚያቆየችውን የመተንፈሻ ኦክሲጅን ተሰጣቸው። ከጥቂት ጊዜ በኋላ ተሻላቸውና ዶክተሩ የተጠቀሙበትን ሂሳብ $500 ደረሰኝ ሰጣቸው። እኚህ አባትም የተሰጣቸውን ደረሰኝ በተመለከቱ ጊዜ ስቅስቅ ብለው አለቀሱ። ዶክተሩም ስለ ገንዘቡ ማልቀስ አይገባዎትም፣ በአንድ ጊዜም ባይሆን ቀስ በቀስ እያሉ መክፈል እንደሚችሉ ነገራቸው። ሆኖም እኚህ አባት እኔ ማለቅሰው ስለ ገንዘብ አይደለም፣ ገንዘቡ በሙሉ የመክፈል አቅም አለኝ። የማለቅሰው 24 ሰዓት ለተነፈስኩበት ኦክሲጅን $500 ልከፍል በመሆኑ ነው። ነገር ግን ላለፉት 78 ዓመታት የእግዚአብሔር ንጹህ አየር በነጻ ስተነፍስ ኖሬያለሁ። ለእነዚህ ሁሉ ጊዜያት መክፈል ቢኖርብኝ ምን ያህል የእግዚአብሔር ዕዳ እንዳለብኝ መገመት ትችላለህ? በማለት መለሱለት። አሁን ይህንን ወደምታደምጠው ወይም ወደምታደምጪው እህቴ፣ የእግዚአብሔር ንጹህ አየር ያለ አንዳች ክልከላና ክፍያ ይህን ያህል ስተነፍሽ ይኖርሃል ወይም ኖረሻል። አሁን ከጊዜ ወይም ከጊዜ ላይ 2 ሰከንድ በመውሰድ አምላኬ ሆይ ስለ ነጻ ስጦታ አመሰግናለሁ በማለት ለ20 ጓደኞች ወይም ጓደኞችሽ ፎርዋርድ አድርጉላቸው። ተባረኩልኝ። የጌታ ጸጋና ሰላም ይብዛላችሁ።